በለው ኧረ የሌለን ያማረብሽ ሲጀመር አንቺ ማዳም ወንድ መሰል አንዳንዴ ለበሰልሽ በጣም የሚያምራል ለማምሽ ያምራል ወላሂ ደስ የሚላል ነው አሁን ባለም ገዛ ልብሶች እንደዚህ ከአምሮ ማሽኑ እንዴ ሞት ላይ መስልሽ በእውነት ግን የዛሬ ሙዳችሁ ደስ አይልም፣ ይደብራል በጣም እና ፈዋድ ደግሞ እውነት አልመሰለውም ነበር፣ አላመንም ነበር ስጦታውና ሳየው የራስ ሀሳብ ዘለኝ ማለት አንዳንድ ሰዎች እንደዚህ አይነት ነገር ሲልኩ ስርዓት ይኖራቸው እንጂ እንዴ ባይ ዘ ወይ የሚያውቅ ሰው ነው የላከው እርግጠኛ ነኝ። ይሄ ልብስ ደግሞ አዲስ ነው የመጣው። ልክ ፊዮናና ጃኒ እያስታወቁ ምናምን ነበረ እና ይሄ ልብሱ አዲስ ነው ባይ ዘ ወይ ግን ደግሞ ትንሽ ፍቅር ላይ ሰፋ እንጂ ያምርባታል። ነገር ግን ያው ፎቶ ከፋ እንግዲህ ፈቂ ምንም ማድረግ አትችልም። ምክንያቱም ፍቄ የተባለችው ነው የምትሰጠውና እሷም በመሀል እኮ ታሳቀቀች እና ሁላችሁም ተቀያየራችሁ ምንድን ነው ይባሉና እና ደግሞ ያው ፍቅርና ኦዲካ የተደባበሩት ትናንትና የተፈጠረው ነገር ልጅቷ እንደዛ ስላደረገች ይመስለኛል እንጂ ሌላ ነገር አይመስለኝም። በዛ ምክንያት ተደብረው ነው ይመስለኛል። እንደዛ ፍቅር የነበራችሁ ልጆች እንደዛ በቃ ሳቅ በሳቅ የነበራችሁ ልጆች በሁለት ቀን ዛሬ ላይ እንደዚህም ሆኖ በጣም ነው የሚደብረው። ባይዘው እውነት ጥሩ አይደለም። ከእናንተ ላይ አያምርም። ኦዲየንስም ደስ አይላቸውም እና ያው ፍቅርዬም እንዳለችው ያው ፍቅር ደስ ሲላት ስስቅ ያስታውቅባታል። ያው ከአንገት ደግሞ ስስቅ ያስታውቅባታል እና እሷም በጣም ደብሯታል። ያው የደበረው ፈኪም እንደዛ እንግዲህ እየፎከረች ነው እናገኛት እንጂ እናሳያታለን እያለች ነው ያቺ ጭራቅ እና ጭራቋን ብዙ ሰው ነው የተናገራት። ማለት ከሴት የሚጠበቅ ነገር አይደለም። ባይዘ በጣም የሚያስጠላ ነገር ነው የተነጋገር የምትናገር ንግግሯ ራሱ ምናምን ልክ ከአክት የምታደርገው እንደወድ እና በጣም ነው የሚያስጠላው። ከሴት ላይ እንደዚህ አይነት ነገር አይጠበቅም እና የተሰጣቸው ስጦታ ፌመስ ይላሉ። እንግዲህ አክትር ስላላቸው እንደ እያሳቀች ነበረ እና ዋድ ደስ ብሎት ነበረ። ያው በመልበሰው አንድ አይነት በመሆኑ ግን ከፍቶታል እና እውነት ያው ምንም ቢሆን ስለሚወዳት ሰው ነው እንደዚህ የሚያደርገው። ባይዘው እንደዚህ የላከውም ሰው አውቆ ይመስለኛል እንጂ እንዴት ስንት ወር ሙሉ አብረው ሲሰሩ ነበር እና አለያይታቸው ትናንትና መጣ ቡሪክ ያው ቢሰጣቸው ችግር ያለው ስጦታ ነው። ነገር ግን እንደዚህ ማለያየት አይነበረባቸው። ደግሞ ፉ መኖሩ አላያል ሆነ የሚሰማቸው ስሜት አለ። እነሱ ከዚህ ፊት አብረው ሲለብሱ ስጦታም ሲላክላቸው አንድ አይነት ስለሚላክላቸው እኔ ከሰው ጋር ማትለብሽ አላውቅም ከፉ በስተቀር እያለች ነበር ፍቅርም እና ፉ ምን እንደዛ እንግዲህ ከፍቶት ሄዷል። ያሳዝናል እና ፍቅርም እንደዚህ መሆን ብታቂ ኖሮ እኛም ብቻ መክራት ትችይ ነበረ። እንግዲህ ቡራ ፊት በጣም ነው የሚያሰራው። ከአገባቡም በቃ ስጦታውም አለ አይደል አይሆን በቃ የሚያስጠላ ሙድ ውስጥ ናቸውና ከዚህ ሙድ ብትወጡ እንግዲህ መናገር አልቻልኩም። እንድንጣላ አልፈለግኩም፣ አልተናገርኩም ሲል ነበረ ፉራሱ ያንን ቪዲዮ አይቶ በቃ ጓግጭ ብሎ ይመጣል ምናምን ብዬ እየጠበቅኩ ነበረ። እሱ ግን በቃ ያው ትናንትና ታርቀት ዛሬ መጣላት ጥሩ አይደለም ብዬ ነው የተረጋጋሁት እያለ ነውና ያው እውነት ነው። አንዱ ሳት ሲሆን አንዱ ጋር ሲሆን አንዱ ደግሞ ውሃ መሆን አለበትና ያው ፍቅርም እንደዛ
እብድና ስመጣ ልጅቷ ያው ጎበዝ አስተዋይ ስለሆነች ይሄ ነው ያ ነው ብላ አልተናገረቻትም። ባይዘወይ እና ፍቅርዬ የኔ አስተዋይ የኔ አስተማሪ ብሏል። እንግዲህ ፍቅር ፎም ያው በጓደኝነትን አብረን እንዘልቃለን ብሎም አንድ ሰው ካፈቀራችሁ አፈቀራችሁ ነው ባይዘወይ እና በቃ እሷን ፍቅርን እያሞጋገሰ ነበር ጓደ ያው የታወቀ ነው። ፍቅር ጎበዝ ነች፣ አስተዋይ ነች። ለዛም ነው ሰው ያው ቤታቸው ሲመጣ ክብር ነው። ምክንያቱም አንድ ሰው ቤታቸው ሲመጣ አክብሮ ነው የሚመጣው እና በቤት ደግሞ በቤት ውስጥ ሰው አይደባደብም እና እሱንም ስለምታውቅ ስለምታስተውልም ጾምም ስለሆነ ብላ እንጂ ያው ብያያዙ ግን ይደባደባሉ አይደል እንዴ? እሷም ሴት ነች፣ እሷም ሴት ነች። እሷም የተወለደችው በ9 ወር እሷም በ9 ወር ማለት ነው። ያው ብታሸንፍም አሸነፈች ማለት ነው። እና የእውነት ይደብራል በጣም እና ሙዳችሁ በእውነት በበዓል ምድር በዛ ላይ ፍቅር